ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምታዩት ምርጥ እንጀራ ጋግሬያለሁ። ዛሬ አሰራሩን እነግራችኋለሁ ማለት ነው። ቁጥር 2 ወይም ረቀምትን የሚባለውን ስንዴ ዱቄት አመስኩትኝ። በጣም በቃ ብራውን እስኪሆን ድረስ አመስኩት። ግን ትንሽዬ ጥቁር ጤፍ ነበረኝ። ጥቁር ጤፉን ከበጠበጥኩኝ በኋላ ይሄን ያመስኩትን ዱቄት አቦካው ማለት ነው። ሳቦካ በደንብ አሽቸዋለሁ። ከዚህ በፊት ሞክሬ ነበር፣ አልተሳካልኝም። ግን ያሁኑ በጣም ቆንጆና ልስልስ ያለ በቃ የሀገር ቤት እንጀራ የሚመስል ይወጣልኝ። በደንብ ስላሻውት ነው። እሽት አድርጋችሁት ከዛም ማቅጠን ነው። ምንም ነገር አይፈልግም። ቀላል ነው። በጣም ደስ ይላል። ከሆቴል ከሚገዛው በጣም ነው የሚጥመው። ጨጓራ ያመም በጣም ነው ደስ የሚለው። እንደዚህ ሰርታችሁ ተጠቀሙ። የግድ የጤፍ ዱቄት ላይኖራችሁ ይችላል፣ ችግር የለውም።